ሰላም አለይኩም ወራህመቱላሂ ወበረካቱ። ያላ ሰላም በእናንተ ላይ ይውረድ። አሁን ሚዲያ ላይ ችግሩ ምንድነው? በብዛት ሰዎች ሙስሊምና ክርስቲያን የሚከራከሩበት ነገር ምንድነው? ያው ኢሳ አለይሂ ሰላም ኢየሱስ ክርስቶስ ፈጣሪ ነው ወይስ ነቢ ነው በሚለው ነው። በእኛ በእስልምና ግን ኢሳ አለይሂ ሰላም ነቢ ነው። ማን ነው ያለው? ቁርአን ነው ያለው። የተኛው ሱራ ላይ? ሱረቱል መርያም ላይ፣ ሱረቱል መርያም ገጽ 3 ላይ ከዛ ደግሞ ቁጥር 29 ላይ ማለት ነው። ማርያም ኢሳ አለይሂ ሰላም ከተወለደ በኋላ ቤተሰቦቿ ይዛው በሄደች ጊዜ ማለት ነው ምን አላት? እነሱ ዝሙት ሰርታ ኢሳ አለይሂ ሰላም የወለደች መስሏቸው እናትሽም ዝሙተኛ አልነበረችም፣ እንዴት እንደዚህ ትልቅ ስህተት ሰራሽ ብሎ ሲጠይቋት ምን አደረገች? ኢሳ አለይሂ ሰላም ትንሽ ልጅ ነበረና ወደሱ ስትጠቁም ማለት ነው እኛ እንዴት ይሄንን ህፃን ልጅ እናናግራለን በሚሉ ጊዜ እሱ ቁጥር 29 ላይ ምን አለ? ቃለ ኢኒ አብዱላሂ አታኒ አልኪታበ ወጀዐለኒ ነቢያ ወጀዐለኒ ሙባረከን አይነማ ኩንቱ ወአውሳኒ ቢሰላቲ ወዘካቲ ማዱምቱ ሀያ አለ። አላህ እኔን መርጦኛል፣ ክታብንም ሰጥቶኛል፣ ሰላትም አደራ ብሎኛል፣ ዘካንም አደራ ብሎኛል፣ እንዲሁም በየቲሞቹም አካባቢ እንዳልጠፋ አድርጎኛል፣ እናቴን እንዲታዘዝ አድርጎኛል፣ እንዲሁም ደግሞ ትዕቢተኛም አላደረገኝም ብሎ እዚህ ጋር መስክሯል ማለት ነው። ስለዚህ ኢሳ አለይሂ ሰላም በራሱ ነው የመሰከረውና እኛ ደግሞ ሙስሊሞች ማስረጃ አለን በማስረጃ። ስለዚህ እስከ መቼም ድረስ እኛ መቼስ ጥያቄ አንጠይቅም፣ የሰዎች እንዲመልሱንም መጠበቅ የለብንም። ስለዚህ ሙስሊሞች ቁርአንን ማቅራት አለብን፣ ማንበብ አለብን። እኔ እንደዛ ነው የሚሰማኝ። እኔ ካሁን በኋላ አነባለሁ፣ ባገኘሁት ሰዓት ቁርአኔን አስተነትናለሁ። ከዛ በኋላ ለራሴ ጥያቄ አይኖረኝ። ምክንያቱም በአብዛኛው ጊዜ ክርክር በተነሳ ቁጥር ማን ነው ትክክል እያልኩኝ በራሴ አልወዛገቡም፣ በራሴ ኮንፊደንስ እኖራለሁ እስከ መጨረሻ ህይወቴ ድረስ ማለት ነው። ሁሉም ሰው ማድረግ ያለበት ምንድነው? ማንበብ ነው። ማንበብና የተማሩ ሰዎችን ማዳመጥ ነው። እስከ መቼ ታዳመጣለህ? ግን በራስ እንደማወቅ ያለ ነገር ስለሌለ መማር ይሻላል ብዬ ነው የማስበው። እኔ ከመጠየቅም ማወቅ። እኔም ድሮም ቢሆን እውነቴን ነው የምነግራችሁ ስላልሆነልኝ ስላልተሳካልኝ ነው እንጂ እስከ መጨረሻው ቁርአን ውስጥ ምንድን ነው የሚለው ስለኛ ምንድን ነው የሚለው ከተመራመርን በኮንፊደንስ እንኖራለን። ገና ቀጣዩ ብዙ ነገር ስለሚጠብቀን፣ ገና ውዝግቦች ሊመጡ ስለሚችሉ፣ ብዙ ነገር ሊመጡ ስለሚችሉ፣ የተማሩ ሰዎች ማይደመጡበት ጊዜ ስለሚመጣ በራሳችን አውቀን ብንሄድ ይሻላል ብዬ ነው የማስበው። ያለው ነገር ይሄ ነው። ሱረቱል መርያምን የኢሳ አለይሂ ሰላም እናት እኛ ሙስሊሞች በጣም ነው የምናከብራት፣ በጣም ነው የምንወዳት። ለምን? ብቸኛዋ ሴት ቁርአን የወረደላት ነው። ቁርአን ከሱረቱል ናስ እስከ በቀራ ድረስ ለማንም ሴት ቁርአን አልወረደም። ኢላ ሱረቱን ኒሳ ላይ የሴቶች ሱራ ነች። በአብዛኛው ስለ ጋብቻ፣ ስለ መፋታት፣ ስለ ስንት ማግባት እንዳለባቸው፣ ሚስቶቻቸው እንዴት መያዝ እንዳለባቸው፣ እንዲሁም ደግሞ ምንድነው ይሄ ውርስን በተመለከተ ለሴት ልጅ ምን ያህል ይገባታል በቤተሰቦቿ ወዘተ የሚለው ነገር የሚተነትን ነው። ኢላ ለመርያም እንጂ ሱራ በሴቶች አልወረደም። ስለዚህ የተከበረች ናትና እናከብራታለን።